የጨረስኩኝ 21 22ኛ ሷናታ በተኙበት ድብን በሄዱበት ድብን ፍንግል ሳያቁኝ አይ ጀመረት እጂ ቆየች እኮ አይ እሷም ብሎ ደግሞ ደግ አይ ፍንግል ነው የምታረገው ፍንግል በተኙበት ፍንግል በሄዱበት ፍንግል ምንድነው ደም ብዛት ጉሮሮ እኔ አሁን ቤተሰቦቿን ጨረስኩ እሷንም ልጆቿንም ቤተሰቦቿንም ሆይ አዳልሞት መኪና ባለብርሎቲ ወሰንጋላ አርሚያ በላ ሆይ እስቲ በል ምንና ምን እስቲ እንደገና ሰይፉ ጨንገር ሆይ አዳልሞቲ ባለብርሎቲ ክንብል ነው ክንብል ሲሄዱ ክንብል ሲተኙ ክንብል ሲቆሙ ክንብል እኔ ተኝቶም ታመው ሙተው አያውቁም ሲሄዱ ነው ሲቆሙ ነው ሲተኙ ነው የምከነብላቸው ሲሄዱ ስንት ሰው ቀን ብለሃል ሲተኙ 21 ሂደው 22ኛ እሷ ነች ደረሰችብኝ እኮ ማና መጣት እዚህ ምን ዘመድ ነው እዚህ ከመጣች ጀምሮ ማለት ነው እዚህ ሀገር ከመጣች ጀምሮ አውቃታለሁ እና የካንሰር በሽተኛ ነች እና ካንሰሩ በሁሉም ሰውነቷ ውስጥ ነው ያለው እና እርሱን ኢትዮጵያ በነበረው ጊዜ ለማግኘት ሞክረን ነበረ ሙስሊም ነች እና ግማሹን ኦፕራሲዮን አድርጋለች አሁን እና በየተራ ነው ኦፕራሲዮን የሚደረገው ስለዚህ እርሶ እግዚአብሔር እዚህ ሲያመጣልን ይዘናት የመጣ ነው አሉ ልጅም ጓደኞቿ አባሏን አንተ ጉድሩ ነው ምንድነው ነገሩ የቆየ ነው አዎ ትንሽ የቆየ ነው እንዴ አብራሮጀ ማለት ነው ይሄ አዎ ነገሩ የኛውም ትውልድ ማበጠሪያ አይፈልግም ተገላግልሃል አይ ቆረጠዋለሁ እሱ ከፈቀዱ አይ ምን መንፈሱ እንዲህ አይነት ነገር ስለሚወድ ነው እሺ 20 ስንት ገደል ካልከኝ 21 እያንዳንዷን መንገድ ስትሄድ ምንድነው ደም ብዛት ጎሮሮ ነው የሚይዘው ደም ብዛት ነው ግፍል ድብን ጎሮሮ አይ ማና መጣ እስቲ አዳልሞቲ ወሰንጋላ ምንድነው አልከኝ ወሰንጋላ አዳልሞቲ ባለብርሎት አርሚያ በላ ምን አርሚያ በላ አዳልሞቲ ባለብርሎቲ ሰይፉ ጨንገርሽ አንበሶ ያውሊያ መሶስ አንተ ነው ካንሰር ይወርቀው እበላታለሁ እዚህም በስቼ ብስት እዛም ገብቼ ብስት አንጀታ ማጸና አውቀህ ነው እሺ በል ተዘጋጅ አሁን ለቀጥ ሄዳለት ነው አጋንንት ነው ሰይጣን በሰዓታኒ ደግሞ በመርፌ በሰዓት በየቦታው በሰዓት አሁን ደግሞ ሳምባን ትንሽ ቆይቼ ጭንቅላታን ከዛ በኋላ ድብን ነው ድብን ስንት ሰው ገደልኩ ካልከኝ 21 እንዳለ ጨርሰዋል ለማያቅ ተብር ድብን ደግ ተበርክ ለቀት ሄዳለት ደግሞ ስንት ናችሁ ጠቅላላ 44 ይሄ እንግዲህ በየግል ካልጠፋ በስተቀር አታምንም አሁን አያበሻ ችግሬ ነው በየግሉ ሲጠፋ ብቻ ነው በማህበራዊ ሁኔታ ውስጥ መንቃት የለም አንድ ሆኖ መቃት ተስማምቶ መንቃት እድሉ አይደለም የኛ እድል አይደለም በየግል ድራሻችን መጥፋት ነው እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ቶሎ ሰባት ጩኸት ነው እንዴ ተነስ
አይ አልሐምዱሊላህ አልሐምዱሊላህ። አይ አሞኝ ነበር እኮ ማታ ስቃጠል ነው ያደርኩኝ። የት ሄደ? ሁሉ ልቤ ውስጥ የነበረው የት ሄደ? ወይ ተመስገን። አሁንም የሳምባ ልታረጊ ነው አሏት። ጊዜ ወደ 2 ጊዜ ኦፕራሲዮን ያደርጋለች። ኧረ ዝም ብለው ነው። ሰላም ነው? እስቲ ኧረ በጣም ደህና ነኝ። በጣም ደህና ነኝ እያለች ግራ ገባት። ሲቃጠል ሲወረኝ እኮ ነው ያደረው ማታ እንዲች ስነድ። አልሐምዱሊላህ በጣም ነው እድሜ ይስጥልኝ አባቴ፣ በጣም ነው የማመሰግነው። እስቲ ቀለልሽ አሁን? ኧረ እንዴ ጉልበቴ ሁሉ ይዞኝ ነበር እኮ መቆምም አልችልም። እስቲ ስገጂ እንደዚህ እንደ ክርስቲያኑ። ወይ የት ሄደ? ያ ሁሉ የተጠመጠመብኝ የት ሄዶ ነው? ወይ ኧረ አልሐምዱሊላህ። ኧረ ጤና ይስጥልኝ። ኧረ እድሜውን ያርዝመው። ኧረ እንደኔው የተያዘው ያ ሁሉ የተጠመጠመው የት ሄደ ትላለች። የተጠመጠመ ነበር እንዴ ይሄ ወገቤ እግሬ ወገቤ እግሬ። እስቲ ዱብ ዱብ በይ እንዴ ከምንድን ነው የወጣው? የት ነው ሄደው? የት ነው ሄደው? እንዴ ኧረ ተመስገን ተመስገን። በጣም ነው የማመሰግነው አባቴ። የት ነው ሄደው እያለ ትፈልጋለች። የት ሄደ? ሁሉ ተምጠምጥሞብኝ እኮ ችዬም ጎንበስ አልልም ነበር። ጠዋት ስመጣ እኮ ይሄ ሁሉ እንዲይዞኝ ማታ ስነድ ነው ያደርኩኝ። እንደ እሳት ስቃጠል እግሬን ሲወረኝ ጭንቅላቴን ሲያቃጥለኝ ነው ያደረው። እስቲ ስገጂ። እስቲ በደምብ እንደ ክርስቲያን ስገጂ። ኧረ ጎንበስ ብዬ አላውቅም እኔ ራስ ሰላትም ስሰግድ ነው አልጋ ላይ ቁጭ ብዬ ነው ችዬም ጎንበስ አልልም እንጂ ይሄ ተጠምጥሞብኝ ይይዘኛል፣ ጉልበቴን ይይዘኛል፣ ጎንበስ ስል ግንባሬን ይይዘኛል። በይ በርቺ። በጣም ነው የማመሰግነው። ማን ነው ስምሽ? መኪያ እባላለሁ። መኪያ እባላለሁ። መኪያማ መኪያ መሐመድ እባላለሁ። መኪያ መሐመድ ክርስቲያን አይደለችም፣ ግን በክርስቶስ አምላካችን ያው እንግዲህ እንደዚህ ነው። 21 ቤተሰብ ፈጅተዋል። 21 ቤተሰብ ያንቺን ማለት ነው። በየሰበቡ ሳይታመሙ ይዟቸው ሄዷል። አንቺን 22ኛ ሊያደርግ ነበረ ትግሉ። ልክ ነው። ቤተሰቦቼ ስንቱ ናቸው ያለቁት? ስንቱ ጎረምሳ ነው ያለቀው? ስንት ቤተሰብ ነው ያለቀው? ይህ ዛር የሚባለው ነገር እንደዚህ እያደረገ ነው ሰው የሚፈጀው። የዛር መንፈስ በትልቁ ጉዳቱ ይህንን በሚመስል መንገድ ማጥቃት ነው ሰው። ይህን በሚመስል አኳን ደም ብዛት ይመስላል ምናምን ጸጥ ያደርጋል። እንዲህ እያደረገ ነው የሚፈጀው። በይ በርቺ፣ አሁን በርቺ መኪያ በርቺ በደንብ